ኩረጃ በፍጹም አይቻልም። እንኳን ወደ መጽሐፍ ቅዱስ የጥያቄና መልስ ፈተና በደህና መጡ። ጥያቄዎቻችን ሲጀመር መኮረጅ ፈጽሞ የተከለከለ ነው። በሉቃስ 8:17 የማይገለጥ የተሰወረ የለምና የማይታወቅም ወደ ግልጥ የማይመጣ የተሸሸገ የለም እንደሚል በታማኝነት መልሱን ይስጡ። ይህ ፈተና አይደለም፣ ነገር ግን የእምነት ሙከራ ነው። ይህን ቃል ተላልፎ የተገኘ ማንኛውም ተማሪ ቻናላችንን ላይክ፣ ሰብስክራይብ እና ለ5 ሰዎች ደግሞ ሼር የማድረግ ግዴታ አለ። በቅጣቱ ከተስማማን ጀምሩ ስል ጥያቄዎቻችሁን መስራት ጀምራላችሁ። ጀምሩ። ዮሴፍ ከአባቱ የተቀበለው የተለየ ስጦታ ምን ነበር? ሀ በቀለም የተሰራ ልብስ፣ ለ የወርቅ ጽዋ፣ ሐመሩሃ ቀለበት፣ መ አክሊል። መልሱ ሀ በቀለም የተሰራ ልብስ። እስራኤል ዮሴፍን በስተርጅናው ስለወለደው ከልጆቹ ሁሉ አብልጦ ይወደው ነበር። በህብረ ቀለማት የሚያጌጠ እጀ ጠባብም አደረገለት። ዘፍጥረት 37 ከቁጥር 3። ፈርዖን በመጀመሪያ ያየው ህልም ምን ነበር? ሀ 7 መልካምና 7 ደካማ ከብቶች፣ ለ 10 አንበሶችና 1 አንበሳ፣ ሐመሩሃ 7 ኮከቦችና 7 ጨረቃ፣ መ 12 ዛፎችና 12 ወንዞች። መልሱ ሀ 7 መልካምና 7 ደካማ ከብቶች። ድፍን 2 ዓመት ካለፈ በኋላ ፈርዖን ህልም አለመ። በህልሙም በአባይ ወንዝ ዳር ቆሞ ነበር። እነሆ መልካቸው ያማረ ስጋቸውም የወፈረ 7 ላሞች ከወንዙ ወጥተው በወንዙ ዳር የበቀለውን ሳር ይበሉ ጀመር። ቀጥሎም መልካቸው የከፋ አጥንታቸው የሚወጣ ሌሎች 7 ላሞች ከወንዙ ወጥተው አስቀድመው ከወጡት ላሞች አጠገብ ቆሙ። እነዚህ መልካቸው የከፋና አጥንታቸው የሚወጣ ላሞች እነዚያን ያማሩና የወፈሩ ላሞች ሲውጧቸው አየ። ከዚያም ፈርዖን ከእንቅልፉ ነቃ። ዘፍጥረት 40 ከቁጥር 2 እስከ 4። በወንድሞቹ ጉድጓድ ውስጥ የተጣለው ማን ነበር? ሀ ብንያም፣ ለ ይሁዳ፣ ሐመሩሃ ዮሴፍ፣ መ ስምዖን። መልሱ ሐመሩሃ ዮሴፍ። ዮሴፍ ወደ ወንድሞቹ እንደደረሰ የለበሳትን በህብረ ቀለማት ያጌጠችን እጀ ጠባቡን ገፈፉት። ይዘውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበር። ዘፍጥረት 37 ከቁጥር 24። ያዕቆብና ቤተሰቡ በግብፃውያን ምድር የተቀመጡ? ሀ ከነዓን፣ ለ ጌሴም፣ ሐመሩሃ ግብፅ፣ መ ቤቴል። መልሱ ለጌሴም። የግብፅ ምድር እንደሆን በእጅ ነው። አባትህንና ወንድሞችህን ምርጥ በሆነው ምድር አስፍራቸው፣ በጌሴምም ይኑሩ። ዘፍጥረት 47 ከቁጥር 6። የአጋር ልጅ ማን ነበር? ሀ እስማኤል፣ ለ ይስሐቅ፣ ሐመሩሃ ኤሳው፣ መ ዮሴፍ። መልሱ ሀ እስማኤል። አጋር ለአብርሃም ወንድ ልጅ ወለደችለት። አብርሃምም ስሙን እስማኤል ብሎ ጠራው። ዘፍጥረት 16:15። የኖህ 3 ልጆች ስም ማን ነበር? ሀ ሴም፣ ካም፣ ያፌት፣ ለ ቃየን፣ አቤል፣ ሴት፣ ሐመሩሃ አብርሃም፣ ይስሐቅ፣ ያዕቆብ፣ መ ሮቤል፣ ስምዖን፣ ሌዊ። መልሱ ሀ ሴም፣ ካም፣ ያፌት።
ኖህም ሴም፣ ካምና ያፌት የሚባሉ 3 ወንዶች ልጆች ነበሩት። ዘፍጥረት 6 ከቁጥር 10። በባቤል የተገነባው ግንብ ስም ምን ነበር? ሀ የባቤል ግንብ፣ ለ የሰዶም ግንብ፣ ሐመሩሃ የቤቴል ግንብ፣ መ የሳሌም ግንብ። መልሱ ሀ የባቤል ግንብ። ከዚያም ለስማችን መጠሪያ እንዲሆንና በምድር ላይ እንዳንበተን ኑ ከተማ ሰማይ የሚደርስ ግንብም ለራሳችን እንስራ አሉ። ዘፍጥረት 11 ከቁጥር 4። እግዚአብሔር አብርሃምን ከሀገሩ እንዲወጣ ሲጠራው እድሜው ስንት ነበር? ሀ 50፣ ለ 75፣ ሐመሩሃ 90፣ መ 100። መልሱ ለ 75። ስለዚህ አብርሃምም እግዚአብሔር እንዳዘዘው ወጣ፣ ሎጥም አብሮት ሄደ። አብርሃምም ከካራን ሲወጣ እድሜው 75 ዓመት ነበር። ዘፍጥረት 12 ከቁጥር 4። የዮሴፍ ታናሽ ወንድም ማን ይባላል? ሀ ብንያም፣ ለ ሮቤል፣ ሐመሩሃ ይሁዳ፣ መ ስምዖን። መልሱ ሀ ብንያም። እርሷ ግን ሕይወቷ ልታልፍ በማጣጣር ላይ ሳለች ልጇን ቤኒኦኒ አለችው። አባቱ ግን ብንያም አለው። ዘፍጥረት 35 ከቁጥር 18። ራሄል የተቀበረችበት ቦታ የት ነበር? ሀ ኬብሮም፣ ለ ግብጽ፣ ሐመሩሃ ቤተልሔም፣ መ ቤተል። መልሱ ሐመሩሃ ቤተልሔም። ራሄልም ሞተች፣ ወደ ኤፍራታ በሚወስደው መንገድ በቤተልሔም ተቀበረች። ዘፍጥረት 35 ከቁጥር 9። ያዕቆብ ለራሄልና ለሊያ ስንት ዓመት አገለገለ? ሀ 10 ዓመት፣ ለ 14 ዓመት፣ ሐመሩሃ 7 ዓመት፣ መ 21 ዓመት። መልሱ ለ14 ዓመት። ይህን የጫጉላ ሳምንት ፈጽምና ሌላ 7 ዓመት የምታገለግል ከሆነ ታናሺቱን ደግሞ ሰጥሃለሁ። ዘፍጥረት 29 27። እግዚአብሔር ለያዕቆብ ያወጣለት አዲስ ስም ማን ይባላል? ሀ ያዕቆብ፣ ለ አባት፣ ሐመሩሃ እስራኤል፣ መ ስም አላወጣለት። መልሱ ሐመሩሃ እስራኤል። ሰውየውም ከእግዚአብሔርም ከሰዎች ጋር ታግላ አሸንፈሃልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። ዘፍጥረት 32 28። ፈተናው ተጠናቋል። የእስካሁኑ ቆይታው እንዴት ያለ ነበር? ከ15ቱ ጥያቄ ምን ያህሉን መለሳችሁ? ከ15 15 ትክክለኛውን መልስ ካገኛችሁ ይህ ቃል እናንተ ነው። እንኳን ደስ አላችሁ እናንተ በጎ ታማኝ ባሪያ። ማቴዎስ 25 21። ታማኝነታችሁንና የመጽሐፍ ቅዱስ ዕውቀታችሁን ስላስመሰከራችሁ ተባረኩ። በቀጣይ በሌላ የክርስቲያን ኢምፓየር ጥያቄና መልስ እስከምንገናኝ ደህና ይቆዩ።